ዳይኖሮ የትም ቦታ ብትሄድ ማለት ነው ጉቦ እንዳትጠየቅ የሚያደርግህ 3 መሰረታዊ ነገሮች ልንገርህ ማለት ነው። አንደኛ ይሄ የመኪና ቁልፍ፣ አይፎን፣ እዚህ ሱሪ ላይ የምታንጠለጥለውን ምናምን ነገር አስወግደ ወደ ቢሮ ገባ ማለት ነው። አለበለዚያ እነዛ ጉዳዩ የሚጨርሱልህ ሰዎች ምን እንደሚሉ ታውቃለህ? ዋው የምትታለብላ መጣች ነው የምትባለው። ሁለተኛ ይሄ ማች ልብስ ምናምን ዘንጠ ምናምን ለየት ያለ አለባበስ አድርገ ምናምን እንዳትሄድ ቢቻል የሆነ 30 ደቂቃ ፀሐይ መጥቶ ገርጠጠት ብለህ ድምፅን ጠፋ አድርገ ጎርንና አድርገ ምናምን ነው መሄድ ያለብህ። አለበለዚያ አቴንሽን ውስጥ ትገባለህ። እቺ ተመችቷታል፣ እቺ መላላት ነው የምትባለው። ሶስተኛ ጉዳዩ ማለት ነው እንዳላስቸኮለህ ነው አክት የምታደርገው። በቃ ኧረ ጉዳዩን ምናምን ቸኩያለሁ እንደዚህ ቀጠሮ ምናምን ካልክ ማለት ነው እንዲሁም ያጓትቱብሃል። በቃ ሰበቡን ያቁብሃል። መላ መቀበያ ጉቦ ሰጥተህ ነው በቃ ጉዳዩ ይሰራል። ተጠቀምባቸው ወንድሜ።